የኢትዮጵያ ሕዝብ ድረሱልኝ። እሺ እንግዲህ ብዙዎቻችን ይችን ሰልካለ ማስራት የምትባሏን የልጆች እናት በተደጋጋሚ የድረሱልኝ ጥሪ ፖስት እያደረገች እናያታለን ማለት ነው። ከዚህ ቀደም በህግ ሄዳበት በህግ ደረጃ ምንም ወንጀል አልተፈጸመም የሚል መልስ እንደተሰጣትም ትናገራለች። ነገር ግን ብዙ ሰዎች ደግሞ አሁንም ድረስ እንርዳሽ እንትን አድርጊን አድሬሲሽን መረጃ ስጭን የሚሉ አካላቶች አሉ። ግን ከሆነ ጊዜ በኋላ ሙሉ ለሙሉ መልስ ማትሰጥም ኮመንት ሴክሽኑን ኦፍ አድርጓለች። ግን እንደኔ ሰረዳተችን ሰው መንፈሳዊ ውጊያ ውስጥ ያለች ይመስለኛል። ያንን ነገር አንደርስታንድ ላናደርገው እንችላለን። ስለዚህ ልክ ናት አይደለችም ማለቱን ለጊዜው እንተውና ልጆቹ ግን በጣም አቢዩዝ እየተደረጉ ነው። ያሳዝናሉ። ነገ ጧት አድርገው ሶሳይቲውን የሚቀላቀሉ ልጆች ናቸውና የሚያፍሩበት ነገር መሆን የለበት። ሜቢ ይሄ ነገር ልክም ላይሆን ይችላል። ስህተቶች ሊኖሩትም ይችላሉ። ትክክልም ልትሆንም ትችላለች። ግን በዚህ ደረጃ ግን ልጆችን እንደዚህ ሚዲያ ላይ እየወጡ ማሳቀቁ መልካም አይደለምና ልትረዷት የሚችሉ ሰዎች በመንፈሳዊ ዙሪያ ያላችሁ ሰዎች ልትረዷት የሚችሉ ሰዎች አንደኛ ልታገኟት ኮንታክት ታደርጓት መልካም ነው ብዬ አስባለሁ። በዙሪያ ደግሞ ያላችሁ ቤተሰብ ባይኖርም የቅርብ የምትቀርቧት ሰዎች ፕሊስ በቃ ለእነዚህ ልጆች ስትሉ በጣም ያሳዝናሉ። ሳፖርት ልታደርጓት ሞክሩ። እስቲ ያለውን ሁኔታ ለመረዳት እና በምትችሉበት መረዳት በምትችሉት መጠን ለመርዳት እስቲ ሞክሩ።